መርማሪ ማሁል ክፍል 27 ቀጥሏል። የባለፈው ጥያቄ መልስ ሳተርን ብላችሁ የመለሳችሁ ሁላችሁም ትክክል ስትሆኑ ዛሬ የምንጠይቃችሁ ደግሞ ፊፋ የሚያዘጋጀውን የዓለም ዋንጫ በብዛት የበላችሁ ሀገር ማነች? ሁላችሁም መልሶቻችሁን ቀድማችሁ በመጻፍ ተሳተፉ። ቪዲዮችን ለእናንተ ቶሎ ቶሎ ለመልቀቅ እየሞከርን ሲሆን እናንተ ደግሞ ላይክ እያደረጋችሁ አይደለም። ስለዚህ ሁል ጊዜ እንደምንላችሁ ቪዲዮውን ከመጀመራችን በፊት ሁላችንም ላይክና ሰብስክራይብ አድርገን እንጀምራለን። ግብዳው ታግቷል። ሉካ ደግሞ እያመለጠ ነው እና አሊያ ስለ ድራኮኒክሰስ ምን መረጃ ያገኛሉ? እስኪ በዛሬው ክፍል እናየዋለን። ፍጠኑ እንጂ ማንም ሳያየን ቶሎ እንበል። የሆነ ነገር እየተጠራጠርኩ ነው እኔ። ማናችሁ እናንተ? አቅም ካላችሁ ያለ ሽጉጥ ቅጠሙኝ። ወይኔ ግብዳው ተጎድቷል። አሁን ከነዚህ ሰዎች እንዴት አመልጣለሁ እኔ? ግብዳው ምን ሆነ? ሚሽናችን አልተሳካም። የሆኑ ሰዎች ተኩስ ከፈቱብን። እነማን ናቸው? እንዴት ስለ እቅዳችን አወቁ? አላውቅም። እንግዲህ ቀድሞ የሚያውቅ ሰው ይሆናል። እሺ አሁን ግብዳውን እንፈልገው። ይሄ ሰውዬ ያጠራጥራል። እስኪ የት እንደሚሄድ ልያው። ሉካ ደግሞ ሰውየውን መከታተል ሲጀምር ሰውየውም ስለተጠራጠረ ዞር እያለ ማየት ጀመረ። ሉካ ግን ርቀቱን ጠብቆ እየተደበቀ ነበር እየሄደ ያለው። አትልፋ፣ ከኔ እይታ አታመልጥም። ሰውየውም ከአንድ ያረጀ ቤት ገባ። ሉካም ደግሞ ተከትሎት ወደ ውስጥ ይገባል። ከዚህ ቦታ አመልጣለሁ፣ አታስቆሙኝም ማናችሁም። እና ባልኮ ላይ ማን ጥቃት የፈጸመ ይመስላችኋል? ትራክ አድርጌ ባገኘው መረጃ መሰረት ይመስለኛል ያሉት ከከተማው ርቆ በሚገኝ ቤት ነው። እሺ አሊያ፣ እስኪ መረጃ ካገኘን ወደዛ ቦታ እንሂድ። ከትንሽ ቆይታ በኋላ ትንሽ ሰዎች ወደ ደሴቱ መጡ። የሆነ ድምፅ አለ። እሺ ቼክ እናደርገው። ልክ ወደ ውጭም እንደወጡ ተተኮሰባቸው። ከዛ አንዱ ሰውዬ በድንጋጤ ሲወድቅ፣ አንዱ ደግሞ በጥይት ተመታ። ከዛ እቃውን ጭነው ወሰዱባቸው። በድንጋጤ የወደቀው ሰውዬም ተነስቶ ስልክ ለማርኮ መደወል ጀመረ። ዜናውንም ሲሰማ ማርኮ ተናደደ። በድጋሚ ሌላ ሽንፈት ተሸነፍን? ቆይ እነማን ናቸው? እኔማ እርግጠኛ ነኝ ከኛ ቡድን እያወጣ መረጃ የሚሰጥ ሰው አለ። ማን ነው? ቆይ ተናገሩ። ችግር የለውም። እኔ ማርኮ ቀላል ሰው እንዳልሆንኩኝ ሁሉም ማወቅ አለበት። ሌላ እቅድ አሜሪካ ላይ አለኝ። ምንድነው እቅዱ አለቃ? ሁላችሁም ዝግጁ ሁኑ። ይሄ ቦታ አስፈሪ። አዲ፣ እርዳታ ያስፈልገናል። እዚህ ቦታ ሰው እንዳለ ቼክ አድርግ። አዲ ያለው ክፍሉ ቁጭ ብሎ ሲሆን፣ ታዲያ ማሁል ለምንድን ነው የአዲን እርዳታ የጠየቀው? ትንሽ አስቡና ንገሩ። ካያችሁት ቤቱ ላይ ካሜራ አለ። አዲም ካሜራውን ሀክ አድርጎ አየ።
ግቡ አለቃ። ሀክ ለማድረግ ሞክሬያለሁ ካሜራውን። አሊያ ሁልጊዜ እንደራበሽ ነው እንጂ። አሃ እንዴት አየሄድ ደግሞ? ማሁል አለቃ፣ ካሜራው የተቀመጠበት አቀማመጥ ወደ ውስጥ ለማየት አይመችም። ዋው አሊያ፣ ምን አይነት ጎበዝ ነሽ! ካሜራው ዞረ። ዋው አሊያ። እሺ ሰዎች፣ ለትልቅ ስራ ነው የመጣ ነው። እስኪ እንየው። አትዘናጉ፣ እሺ ተጠንቀቁ። ማሁል አረ እዚህ ጋ ቶሎና። እዚህ ጋ የሆነ ካርታ አለ። ኦ ኖ! ሲሊካን ቫሊ ባንክና ሙዚየም ተለይተዋል። እና እነሱን ካየ በኋላ ማሁል ለምንድን ነው የደነገጠው? እስኪ ንገሩን። ምክንያቱም እነዛ ቦታዎች ማርኮ ሊዘርፋቸው ያቀዳቸው ትክክለኛ ቦታዎች ነበሩ። ስለዚህ የማልክ ከዘረፋው በፊት ቀድሞ ያወቀ ሰው አለ ማለት ነው። ማን ይሁን? ማን ነው? ምናልባት ታዲያ ድራኮኒክሶች ይሆኑ እንዴ? አለቃ፣ ይህንን ቀለበት አየኸው? የድራኮኒክሰስ ሎጎ አለበት። በጣም እጅግ በጣም ይገርማል። ከዚህ ሁሉ ጀርባ እነሱ ናቸው ማለት ነው። እነዚህ አንዳንድ ዶክመንቶች ናቸው። ምናልባት አስፈላጊ መረጃ ይዘዋል። አዲ፣ ይህንን ፋይል ትከፍትልኛለህ ፕሊስ? እሺ፣ አሁን ላኪልኝ። በመክፈት ላግዝሽ እችላለሁ። ሊያና፣ እነዚህ መከፈት የሚያስፈልጋቸው ፎቶዎች ናቸው። ቦታው የት ነው? ደሴት ይመስላል ቦታው። እንደሚያሳየው በኢንዲያ እና በባንግላዴሽ መካከል ይገኛል እና የደሴቱን አቅጣጫ ልክላቸዋለሁ። ጀግና ሊያና። በቃ ቡና ልጋብዝሽ? ኦህ አዲ፣ መጀመሪያ ሚሽናችንን እንጨርስ እንጂ። አለቃ፣ ይሄ ቦታ ባንግላዴሽ ውስጥ የሚገኝ ደሴት ነው። እሺ፣ ለቡድኖቻችን አሳውቃለሁ። እንዲሁም ኦስላም እንዲከታተል ነግረዋለሁ። ፈልጓቸው። እየተነፈሰ አይደለም። ቶሎ በሉ፣ ኦክሲጅን አድርጉላቸው። ቶሎ ብለን ወደ መርማሪዎች ሆስፒታል መውሰድ አለብን። ፍጠኑ። ጃክ፣ ደህና ነህ? በጣም ተጎድቶ ነበረ መሰለኝ። አለቃ፣ ይህንም ሚሽን ያለ አንተ አያልቅም። ተነስ እንጂ። እንዴት አገኛችሁኝ? አመሰግነዋለሁ። እሺ፣ እንጨርሰዋለን፣ አታስቡ። ጌታ ሆይ፣ ይሄ ጸጥ ያለ ቦታ ነው። እዚህ ምን እየተካሄደ ነው? ከባድ ፋይት እንዳለማ ያስታውቃል። ግን በማን መካከል ነው ጥያቄው? የፈንጆቹ ሳጥን ደግሞ ተከፍተዋል፣ ግን ባዶ ናቸው። የተወሰዷቸው ታዲያ? መርማሪ ማሁል፣ አንድ ነገር ተፈጥሯል። ፈንጆቹ የሉም፣ እንዲሁም መሳሪያዎች ይታዩኛል። ይሄ ነገር ግልጽ ነው። የሆነ ሰው ለቬነሙ ፈንጆቹ ሰርቋል። ግን ማን ነው ጥያቄው? ቢግዳዲ ድጋሚ ጨዋታ ውስጥ ሳይገባ አይቀርም። ይገርማል። ኦስላም፣ በደንብ ቼክ አድርግ። አንድ ነገር ካለ አሳውቀኝ። ይህን ጨዋታ መፍታት አለብን። ሜንዲ፣ አንድ አሪፍ ስራ ልስጥህ። ኒውዮርክ ውስጥ ካለ ድብቅ ቤት ወርቅ አለ እና እዛ ሌቦች አሉ። አምጣልኝ። ወርቁን አምጣ። ወርቅ ነው ያላችሁት? እንዴት አወቃችሁ? ባካችሁ ተኩሱባቸው። የማርኮ ሰዎች ሁሉም ቦታ ላይ ተኩሱባቸው። ሜንዲ፣ መጀመሪያም ጠርጥሬህ ነበረ፣ አሁን ግን አልታመልጠኝም። ስማ ሜንዲ፣ ግን እኔን ለመክዳት ምን ስትል አሰብከው? ማርኮ፣ እባክህ ተረጋጋ፣ ላስረዳህ። ለማስረዳት ጊዜው ረፍዷል። ሜንዲ፣ እኔን ከዳኸኛ። እባክህ ማርኮ፣ አውቃለሁ ስህተት ሰርቻለሁ። ማርኮም በስተመጨረሻ ሜንዲን ገደለው እና የማርኮ ዕቅድ ይሳካ ይሆን? በሌላ በኩል ደግሞ የማይታወቁ ሰዎች ቴሬክስ የተባለውን ግብዳ ሰውዬ እየደበደቡት ነው።
ስማ ቁብ እስኪ ማነህ አንተ? ማይክል ነህ እንዴ? አዎ እኔ ማይክል ነኝ። እንኳን ደህና መጣህ ሉካ። ማይክል ተመልሶ መጥቷል እና ማርኮስ ምን ያደርጋል? በማይክልና ማርኮ መካከል ጸብ የሚፈጠር ይመስላችኋል? እስካሁን ያሉትን የማርኮ እቅዶችስ ማይክል ይመስላችኋል እያከሸፈበት ያለው? ሁሉንም በቀጣይ ክፍል አብረን እናየዋለን።